ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ ስለ ኮንተንት ክሬሽን የምናወራ ይሆናል። ኮንተንት ክሬሽን ብዙዎችን ሀብታም እያደረገ ያለ እንዲሁም ህይወታቸውን እየቀየረ ያለ ነገር ነው። ስለዚህ እናንተስ እስካሁን ለምን ኮንተንት ክሬሽን እንዳልጀመራችሁ ምክንያት ሊኖራችሁ ይችላል። ኮንተንት ክሬሽን ቪዲዮ ከመቅረጽ፣ ስክሪፕት ከማዘጋጀት፣ ኤዲት ከማድረግ እንዲሁም ቪዲዮአችሁን በመጨረሻ ላይ አፕሎድ ከማድረግ ድረስ በጣም ቀለል ያሉ መንገዶች አሉት። እንዲሁም እኔም አሁን ላይ ከሁለት በላይ ቻናሎችን በራሴ ራን ማድረግ ሰው ሲሆን በእነሱም ገና ክፍያ ባይጀምርም ግን ኔቨር ጊቭ አፕ ተስፋ እንዳትቆርጡ፣ ቀጥሉበት፣ ስሩ። መቼም ተስፋ እንዳትቆርጡ ስሩ ነው የምለው። በቃ እኔ ባለፈው ይቅርታ አድርጉልኝ ግን ልክ ሩቢክስ ኪዩብ እስካሁን መጨረስ አልቻልኩም። ማለት አቅቶኝ ሳይሆን የሆነ ካሜራ ፊት ስትቆሙ ትፈራላችሁ። የሆነ የሚያቀኝ ሰው ቢያየኝስ ምን ቢለኝስ ምናምን የሚል ፍራቻ አለ። ግን ደግሞ በጣም አስቸጋሪ ነው። የግድ በራሳችሁ ጨከን ብላችሁ ካልሰራችሁ መቼም መለወጥ አትችሉም። አንድ የሆነ ሰው የሚለው አባባል ላይ በጣም የሚመቸኝ፣ በህይወትህ ላይ እስከዛሬ ያላገኘኸውን ነገር ለማግኘት የምትፈልግ ከሆነ እስከዛሬ ያላደረግከውን ነገር ማድረግ አለብህ። ወይም እስከዛሬ ለሆነህ የማያውቀውን ነገር እንዲኖረው የምትፈልግ ከሆነ እስከዛሬ አድርገኸው የማታውቀውን ነገር ደግሞ ማድረግ አለብህ ሲል ይናገራል። ይህ ድንቅ አባባል ነው። ምክንያቱም እኛም አሁን ገንዘብ ማግኘት፣ ፐርሰናል ፍሪደም፣ ፋይናንሻል ፍሪደም ብዙ ነገር እንፈልጋለን። ግን ደግሞ ሁላችንም ካሜራ ፊት ቁጭ ብለን ለመነጋገር እና ገንዘብ ለመስራት ፈቃደኛ ወይም ፍራቻ አለብን። ይህንን ፍራቻ ማስወገድ ከቻለን ህይወታችንን መቀየር እንደምንችል ሙሉ ለሙሉ እንዳትጠራጠሩ። ስለዚህ ከአሁን በኋላ ለሚኖሩ ቪዲዮዎች ዝግጁ ሁኑ። አዳዲስ ቪዲዮዎችን በተቻለኝ መጠን ለመልቀቅ እሞክራለሁ። ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን ይችላሉ። አመሰግናለሁ።